ኃጢአት የሆነን ነገር አረ ይሄ ነውር ነው ብሎ ለመናገር ምንሳቀቃለን። ፍርድ ይመስላል። እየሰማችሁ ነው? ፍርድና እውነትን መናገር በነገራችን ላይ በጣም ይለያያል። በደንብ አድርጋችሁ እሱ መደረግ የሌለበትን ነገር መደረግ የለበትም፣ መሆን የሌለበትን ነገር ይሄ መሆን የለበትም ብሎ እውነቱን መናገር መፍረድ አይደለም። እግዚአብሔር እኛ አጥፍተን የምንገባውን ንስሐ ልንሰጠው የምንችለውን ገንዘብና እየሰጠነው ያለውን የባለጸግነት ስጦታዎች እየተመለከተ በቃ ችግር የለም ንስሐ ባትገባ እያለ ይቅር የሚል አምላክ አይደለም። ክርስቲያኖች ስነ ምግባር እንዲኖራቸው የሚጠበቀው ክርስቲያኖች መልካም የሆኑ ሰዎች መሆን እንዲችሉ የሚጠበቅባቸው የምን ህይወትን መውረስ እንዲችሉ እንጂ መልካም እንደሆኑ ሰው እንዲያውቅላቸው አይደለም። ስታመነዝር ለቤተ ክርስቲያን የምትሰጠው ገንዘብ አመንዝራነትህን የሚያሳጣህ እኮ አይደለም። ሰርቀህ ዘሙተህ ክፉ የሆነውን ነገር በሙሉ አድርገህ ለእግዚአብሔር የምታወጣውና ለእግዚአብሔር ቤት የምታደርገው ነገር በሙሉ በጣም በቃ የሚያካክሰውና የሚያንጣጣው የሚመስለን ሰዎች ካለን በጣም ተሳስተናል። የስርቆት ትንሽ ትልቅ የለውም። ስኳርም ሰርቀህ ሌባ ከተባል ትልቅ ንብረትም ዘርፈ ሌባ ከተባል እንደ ሌብነትህ የት ነው ልትገባ የምትችለው? እግዚአብሔር ከፈረደብህ እንጂ እግዚአብሔር አይ አንተ ስኳር ስለሆነ ችግር የለውም እንደው መሀል ላይ ትንሽ ገባ ወጣ በል የሚል ይመስላል። ስርቆት ምንድን ነው? ባጭር ቋንቋ ስርቆት ነው። 1000 ዓመት ክርስቲያኖች ኃጢአተኛ ብንሆን አንድን ኃጢአት የሆነን ነገር እኛም ብናደርገው እኛ ስላደረግነው የኃጢአት ጽድቅ እንደማይሆን ታውቃላችሁ። እንደ እግዚአብሔር ቅዱስ ፈቃድና ቸርነት ባለችን ጥቂት ደቂቃ ለዛሬ የምንማርበት የቤተክርስቲያናችን የትምህርት ርዕስ የሚሆነው ክርስቲያናዊ ስነ ምግባር ነው። ያው በእጆቻችሁ ላይ መጽሐፍቱ ሌላውም ነገርም ጭምር ስለሚኖር እንደ እግዚአብሔር ቅዱስ ፈቃድ ዛሬ ቅዱስ ቤተክርስቲያናችን ስለ ክርስቲያናዊ ስነ ምግባር የምታስተምረውን ትምህርት በተወሰነ መልኩ ለማየት እንሞክራለን ማለት ነው። አምላካችን ቅዱስ እግዚአብሔር በቸርነቱ በምሕረቱ በመካከላችን ተገኝቶ እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። ሳንረሳው ደግሞ እንኳን አደረሳችሁ ለትዕግስት ተምሳሌት የሆነ ጻድቁ ኢዮብ ዛሬ ዓመታዊ ክብረ በዓሉ ነው። አምላካችን በቸርነቱ የኢዮብን ትዕግስት ለሁላችን በሕይወታችን እንዲሰጠን የእርሱ ቅዱስ ፈቃድ ይሁንልን። ክርስቲያናዊ ስነ ምግባር ብዙ ጊዜ ላይ እንደምታውቁት ከትምህርተ ሃይማኖት ቀጥሎ የሚመጣ የቤተ ክርስቲያናችን ትምህርት ነው። ይህ ትምህርት ምግባርና ሃይማኖት አብረው መሄድ እንዳለባቸው ቤተ ክርስቲያናችን የምታስተምርበት አንድ የትምህርት መስኳ ነው። ክርስቲያናዊ ስነ ምግባር ብላ ቤተ ክርስቲያን የምታስተምረው ትምህርት በውስጡ ስለ መልካም ምግባር ብቻ የምታወራበት ትምህርት አይደለም። ለአንዳንድ ሰው ክርስቲያናዊ ስነ ምግባር የሚመስለው ወይም የሚረዳው እንዴት አድርጎ ነው አንድ ክርስቲያን በሕይወቱ ሲኖር ሊጠብቃቸውና ሊታዘዛቸው የሚጠበቅባቸው ሕግጋቶች አሉ ወይም ትእዛዛቶችም ጭምራሉ። በተለምዶኛ 10ቱ ትእዛዛት፣ 6ቱ ሕግጋተ ወንጌል፣ 6ቱ ቃላተ ወንጌል፣ በጥቅሉ ደግሞ እግዚአብሔርን ደስ ያሰኙት ቅዱሳን በሙሉ እንዴት ደስ እንዳሰኙት የምንማርበት እነሱን ያደረጉትን ነገር ለማድረግ የምናደርግበት ነገር በሙሉ ክርስቲያናዊ ስነ ምግባር በሚለው ውስጥ ይጠቃለላል። ወደ ውስጥ ገብተን ሐሳቡን ከማየታችን በፊት መጀመሪያ ሁለቱ ከላይ የተጠቀምናቸውን ቃላቶች ትርጉማቸውን ለመመልከት እንሞክር። ክርስቲያን ቃሉ ለሁለት ተከፍሎ ወይንም ደግሞ ባለበት በአቋሙም ጭምር ደግሞ ሲተረጎም የክርስቶስ ተከታይ ማለት ነው። ክርስቲያን የሚለውን መጠሪያ ክርስቲያኖች ዛሬ ያለንም ጭምር ትላንትናም የነበርንም ይሄንን ስያሜ ከመሰጠታችን በፊት መጀመሪያ እንጠራበት የነበረው መጠሪያ ደቀ መዝሙር ነበር። እስኪ ደቀ መዝሙር በሉ። ደቀ መዝሙር መጀመሪያ የምንጠራበት ነበር። በተለይ ሐዲስ ኪዳን በተደጋጋሚ ስታነቡ ከምታስተውሏቸው ነገሮች መካከል ለመጀመሪያ ጊዜ ራሱ ጌታችን ኢየሱስ ክርስቶስን የተከተሉት አባቶቻችን ሐዋርያትም ሆኑ ሌሎቹም 120 ቤተሰቦች ራሱ የሚጠሩበት መጠሪያ ደቀ መዝሙር የሚለው ነበር። ክርስቲያን ማለት ክርስቶስን የተከተለ ከሆነ ሐዋርያት ከጅማሬያቸው እስከ ፍጻሜያቸው ማንን የተከተሉ ናቸው። ግን እነሱን ራሳቸውን ቅዱስ መጽሐፍ ሲጠራቸው ግን ምን ብሎ ነው የሚጠራቸው? ደቀ መዝሙር ብሎ ነው የሚጠራቸው። እና ደቀ መዝሙርነት ክርስቲያን ያለ መሆን መጠሪያ አይደለም። በነገራችን ላይ ደቀ መዝሙርነት ራሱ ክርስቲያን ወደ መሆን ደረጃ የሚያድጉ ማንኛውም ሰዎች መጀመሪያ የሚያልፉበት እርከን። ደቀ መዝሙርነት ማለት ተማሪነት ማለት ነው ባጭሩ። ጌታችን አብረው ይከተሉት የነበሩትን ሰዎቹን ወይም እስከ መጨረሻው ድረስም ጭምር ታምነው አብረንህ እንሆናለን ያሉትን ሰዎች ደቀ መዛሙርቴ ናቸው፣ ደቀ መዝሙር ናቸው እያለ ሲጠራቸው ተማሪዎቼ ናቸው እያላቸው።
እንደ አንድ ተማሪ ከጌታችን ከኢየሱስ ክርስቶስ እግር ስር ቁጭ ብለው ቃሉን ይማሩ ነበር። ከዛም አልፎ ደግሞ አምላካችን ኢየሱስ ክርስቶስ በቃሉ ብቻ ሳይሆን ደግሞ በእጆቹም ጭምር ያደረጋቸውን በተግባርም ያስተማራቸውንም ትምህርቶችም ደግሞ እየተንቀሳቀሱም ይቀስሙ ነበር፣ ያስተውሉ ነበር። ከዛም አልፎ ግን ደቀ መዝሙርነት የሚያስብለው አንድን ሰው ተቀምጦ መማሩና በተግባርም ጭምር የሚሰጠውን ትምህርት መከታተሉ ብቻ ሳይሆን ሁሌም የማያቋርጥ ተማሪ መሆኑን ማወቅ ሲችል ክርስቶስ ለዛ ነው በጣም በተደጋጋሚ ተማሪዎቹን እንዳልኳችሁ መርጧቸውም ደቀ መዝሙር ይላቸዋል። የእግዚአብሔር መንፈስ የሆነ ጰራቅሊጦስም ወርዶላቸውም ደቀ መዛሙርት ተብለው ይጠራሉ። ለምን እንደሆነ ታውቃላችሁ? ክርስቲያኖች ተምረው የሚጨርሱት መንፈሳዊ ሕይወት፣ ሰርተው የሚጨርሱት ክርስቲያናዊ ስነ ምግባር ስለሌለን ለኛ በጣም በሚገርማችሁ ሁኔታ ለአብዛኞቻችን እያንዳንዱ ክርስቲያናዊ ስነ ምግባር ቅድም ያልኳችሁ ሁኑት ተብለን የምንጠየቃቸውን ነገሮች በሙሉ ካደረግናቸው በኋላ ከዛ ያለፈ ሌላ የሚጠበቅብን ነገር እንዳለ አይመስልም። ምሳሌ ልስጣችሁ። 10ቱን ትእዛዛት አንድ ሰው ሰርቶ ከጨረሰ በኋላ ምን የሚጠበቅበት ሌላ ነገር ያለ ይመስላችሁ? ምናልባት ትንሽ እንግፋው ካልን 6ቱ ግጋተ ወንጌል ነው አይደለ? ኦሪት የጠነከረበትን በኦሪት እንዲህ ተብሎ ተነግሯል፣ በሐዲስ ኪዳን ግን እውነት እውነት እላችኋለሁ እንዲህ መሆን አለበት ብሎ ክርስቶስ ራሱ ያጠነከራቸው የቅዱስ ማቴዎስ ወንጌል ምዕራፍ 5 ቁጥር 20 ላይ ያሉ ትእዛዛቶች አሉ። ለማስታወስ እንዲረዳችሁ በኦሪቱ አታመንዝር ተብሎ ነበረ። እኔ ግን እላችኋለሁ ወደ ሴት አይቶ በልቡ የተመኘ እሱ ራሱ ምን አደረገ? አመነዘረ። በኦሪት አትግደል ተብሎ ተነግሮ ነበር። እኔ ግን እላችኋለሁ እንኳን መግደል ቀርቶ በወንድማችሁ ላይ በከንቱ ምን አታርጉ፣ አትቆጡ ተብለው እነዚህ በሙሉ ታዘዋል። እነዚህ ነገሮች በሙሉ አንድ ሰው እንዳልኳችሁ ፈጸማቸው ወይንም ደግሞ ጨረሳቸዋልን እንበል። ከዚህ በኋላ ምን የሚጠበቅበት ይመስላችሁ? አንድ ተማሪ ተምሮ የትምህርት መርሃ ግብሩን ከጨረሰ በኋላ መመረቅ ነው አይደል ያለበት? ከተመረቀ በኋላ ተመልሶ ተማሪ ነው ማለት ነው እንዴ? ይሄ ስጋዊ ጥያቄ ነው የጠየኳችሁ። በቃ መንፈሳዊም አይደለም። አንድ ተማሪ ተምሮ ጨረሰ፣ ተመረቀ። ከተመረቀ በኋላ ተማሪ ነው ማለት ነው? ተመርቆ ከወጣ ምንድን ነው ማለት ነው? እሺ አስተማሪስ ነው ማለት ነው? ኧረ በለው፣ ቀላል እኮ ነው የጠየኳችሁ። ተምሮ ተመርቆ ከወጣ ተማሪ አይደለም አላችሁ። እሺ ምንድን ነው? ምሩቅ ነው። እሱ ቃልዮት ያሰማልን። የጋሽ መልስ ይሻላል። ቢያንስ ምሩቅ ነው። በቃ ግን ልክ ናችሁ። ከተመረቀ በኋላ አንድ ሰው ስለተመረቀ ተብሎ ወዲያውኑ አስተማሪ ነህ አይባልም አይደል? ደግሞ ለአስተማሪነት መልሶ ምን ያደርጋል? ይማራል። አስተማሪ ሆኖ ከተመረቀ በኋላ ደግሞ ወዲያውኑ ሂድና አሁን ደግሞ በቃ ተመረቀ ስለጨርስ አስተምር አይባልም። ማስተማርን ራሱ አፓረንትሺፕ ይወጣዋል አይደል? ድጋሚ ማለትም በተግባር ይለማመደዋል ለማለት ፈልጌ ነው። አሁን ወደ መንፈሳዊ ሕይወትም ተመልሳችሁ ስትመጡ ለአብዛኞቻችን እንዳልኳችሁ የተጻፉትን ሕግጋት ፈጽመን ጨረስናቸው፣ አላፈረስናቸውም፣ አላደረግናቸውም ማለት በቃ ከዚህ በኋላ ምንም የሚጠበቅብን ነገር የለም ማለት አይደለም። ለምን መሰላችሁ? እዚሁ የጌታችን ኢየሱስ ክርስቶስ ወንጌል ላይ የማቴዎስ ወንጌል ምዕራፍ 16 ላይ ተጽፎ የሚገኝ ታሪክ አለ። አምላካችን ኢየሱስ ክርስቶስ ጋር አንድ ባለጸጋ የሆነ ሰው መጣና ምን ብሎ ጠየቀው? መምህር ሆይ የዘላለም ሕይወትን እንድወርስ ምን ላድርግ አለው። አምላካችን ኢየሱስ ክርስቶስ ምን አለው? መልካም መምህር ለምን እያልክ ትጠራኛለህ? መልካም የሚሆን ወይም ደግሞ መልካም የሆነ አንዱ እግዚአብሔር ብቻ ነው አለ። ክርስቶስ እኮ መልካም ሳይሆን ቀርቶ አይደለም። ክርስቶስ ደግ ሳይሆን ቀርቶ ወይ ቸር ሳይሆንም ቀርቶ አይደለም። ይሄ ባለጸጋ ግን አምላካችን ኢየሱስ ክርስቶስን ደግ ነህ፣ ቸር ነህ፣ መምህር ነህ እያለ ይጠራው የነበረው እሱ ራሱ ባለጸጋ ስለሆነ ጌታችንን መምህር ብሎ ሲጠራው አምላካችን ያንን የጠራውን ሰውዬ መልሶ አቤት ባለጸጋው ብሎ ክብሩን ለሌላ ሰው እንዲገልጽለት ስለፈለገ ነው። አምላካችን ግን አይ መምህርና ቸር የሆነው ማን ብቻ ነው አለ? እግዚአብሔር ብቻ ነው። እንግዲህ ስሙ ይሄንን ሰውዬ ምን አይነት ደረጃ ላይ እንዳለ እንዲህ እንኳን ሲታረም ምን አይነት ደረጃ ላይ እንዳለ ተመልከቱ። ልክ ይሄንን ካለው በኋላ የጠየቀው ጥያቄ መልካም ግን ስለሆነ አምላካችን ምን ብሎ መለሰለት? የዘላለም ሕይወትን መውረስ የምትፈልግ ከሆነ ትእዛዛቱን ጠብቅ አለ። ምኑን ጠብቅ? ክርስቲያናዊ ስነ ምግባር ሁሌም ስንማር መጽሐፋችን ላይም ራሱ ካሉ ነገሮች መካከል በተደጋጋሚ አንድን ክርስቲያን የሚያሰኘው ምንን መጠበቅ ሲችል፣ ትእዛዛቱን መጠበቅ ሲችል እንደሆነ እናውቃለን። ክርስቶስም ስለዚህ የዘላለም ሕይወትን መውረስ እንድትችል ምኑን ጠብቃል?
እዚህ ላይ ሌላ ትምህርት መውሰድ ትችላላችሁ። ክርስቲያኖች ስነ ምግባር እንዲኖራቸው የሚጠበቀው ክርስቲያኖች መልካም የሆኑ ሰዎች መሆን እንዲችሉ የሚጠበቅባቸው የምን ህይወትን መውረስ እንዲችሉ እንጂ መልካም እንደሆኑ ሰው እንዲያውቅላቸው አይደለም። ይሄ በጣም አስመራችሁ መያዝ አለባችሁ ክርስቲያኖች። ክርስቲያን ሆነን መልካም ነገር ማድረግ አለብን፣ መልካም መሆን አለብን ሲባል መልካምነታችንን አይተው ሰዎች እንዲመሰክሩልን ፈልገን ወይ መልካም መሆናችንን ሰዎች እንዲያውቁልን ፈልገን የምናደርገው መልካምነት አይደለም። ክርስቲያኖች መልካም እንዲሆኑ ትእዛዝ እንዲጠብቁ ህግጋቱን እንዲፈጽሙ የሚታዘዙት የምን ህይወት እንዲወርሱ ነው? የዘላለም ህይወት እስኪበሉ እንዲወርሱ። ስለዚህ አምላካችንም እንደዚሁ አለው፣ የዘላለም ህይወትን መውረስ የምትፈልግ ከሆነ ትእዛዛቱን ጠብቅ አለው። ባለጸጋው የሚገርማችሁ ግን ከዛ በኋላ ምን አለው? ትእዛዛቱን ጠብቅ ሲለው የትኞቹን አለው? አምላካችን ዘረዘረለት። ምን አለው? እናትና አባትህን አክብር፣ አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ የባልንጀራህን ቤት አትመኝ፣ ባልንጀራህንም እንደራስ አድርገህ ውደድ አለ። የዘረዘረለት ምንድነው? 10 ትእዛዛት ሳይሆን 7 ትእዛዝ ነው የላከለት። ሙሉ 10 አልነገረው። 10ቱ ትእዛዛት ከላይ እኮ 3 አላቸው ጌታችን ያልነገረው። ከኔ ከአምላክህ ከእግዚአብሔር በቀር የሰንበትን ቀን ትቀድሳት ዘንድ የእግዚአብሔርን ስም በከንቱ እነዚህን ሳይጠራ ጌታችን ግን እናትና አባትህን አክብር ብሎ ጀምሮ ባልንጀራህን እንደራስ አድርገህ ውደድ ወይም የባልንጀራህን ቤትም አትመኝ እስከሚለው 7ቱን ህግ ነገሩ። ትእዛዛቱን ጠብቅ ይሄንን አሉ። ለምን እንደሆነ ታውቃላችሁ? አሁንም ልብ ብላችሁ ስሙ። ከላይ ያሉት የመጀመሪያዎቹ 3 ህግጋት ቀላል ህግ ሆነው አይደለም እነዚህኞቹን ተዋቸው ይሄንን ብቻ አድርግ ብሎት ለማለት አይደለም። ልብ ብላችሁ አዳምጡ። የመጀመሪያዎቹ 3 ትእዛዛት 10ቱ ትእዛዛት ላይ ያሉት ማለት ነው እኛን ከእግዚአብሔር የሚያገናኙን ህግጋቶች ናቸው። 10ቱ ትእዛዛት ራሳቸው ለሁለት መልሰው ይከፈላሉ። የመጀመሪያዎቹ 3ቱ ፍቅረ እግዚአብሔር ይባላል። እኛ እግዚአብሔርን መውደዳችንን የምናሳውቅበትም የሚታወቅበትም መንገድ እነዚህ 3ቱ ናቸው። ከሱ ከእግዚአብሔር ውጪ ሌሎች አማልክትን አለማምለካችን፣ የሰንበትን ቀን መቀደሳችን፣ የእግዚአብሔርንም ስም በከንቱ አለመጥራታችን እኛ እግዚአብሔርን እንዴት እንደምንወደውም ጭምር የሚታወቀው በእነዚህ መንገድ ነው። ከ3ቱ ውጪ ያሉት 7ቱ ትእዛዛት ደግሞ ፍቅረ ቢጽ ይባላሉ። እስኪ ፍቅረ ቢጽ በሉ። ፍቅረ ቢጽ ማለት በግዕዙ ወንድም ማለት ነው። ወይንም ደግሞ የሰው ልጅ እንደማለት አድርጋችሁ ልትወስዱት ትችላላችሁ። ወንድም ተብሎ ሲጠቀስ ጾታን ብቻ ለማመልከት የተጠቀሰ አይደለም። ወንድም ሲል መጽሐፍ ቅዱስ በተጻፈበት ባህልና ቋንቋ መሰረትነት ሁሉንም የሰው ልጆችን ያካትታልም ጭምር። ያንን እንዴት ማወቅ እንችላለን ካላችሁ አምላካችን ኢየሱስ ክርስቶስ ዳግም በሚመጣበት ጊዜ ላይ ጻድቃንን በቀኙና ኃጥአንን በግራው በሚያቆምበት ጊዜ ላይ ጻድቃንንም ኃጥአንንም ተመሳሳይ ጥያቄ ይጠይቃቸዋል። እየሰማችሁ ነው? ጻድቃንንም ኃጥአንንም ምን አይነት ጥያቄ ይጠይቃቸዋል? ተመሳሳይ። ታርዘው ያለበሱት ከሆነ ተጠምቶ ያጠጡት ከሆነ ሌሎችም እንደዚህ መሰል አይነት 6ቱን ቃላተ ወንጌል አሉ አይደለ? ይጠይቃቸዋል። ታስታውሱ ከሆነ ጻድቃንም ኃጢአተኞችም ተመሳሳይ መልስ ይመልሱለታል። ክርስቶስ ሆይ አምላካችን ሆይ ይህንን የት አግኝተን መቼ አደረግንልህ ሲሉት ምን እንዳለ ትዝ ይላችሁ? እስኪ እውነት በሉ እንጂ እላችኋለሁ ከነዚህ ከታናናሽ ወንድሞች መካከል ለአንዱ ያደረጋችሁት ለእኔ እንዳደረጋችሁት ነው። አሁን ወንድሞች ብሎ የጠራው እነማንም ሰው ልጆችን ሁሉ ነው እንጂ ጾታ ለይተን ወንዱን ጥሩ አድርጉለት ሴቱን የራሱ ጉዳይ ለማለት አይደለም። ወንድሞች ተብሎ የተጻፈው መጽሐፍ ቅዱስ በሚታወቅበትና በመግባቢያው ቋንቋውና ባህሉ መሰረት ወንድሞች ተብሎ የተጠራው ምኖችን በሙሉ ሰው ልጆችን በሙሉ። እየሰማችሁ ነው ታዲያ? ስለዚህ እነዚህ 10ቱ ትእዛዛት ውስጥ ያሉት 7ቱ ከታች ያሉት ወንድሙን ወይም ሰው በሰው እርስ በርስ መዋደዱን ማወቅና ለማወቅ የሚቻል ከሆነ ለመረዳት የሚያስችሉ ናቸው። እኛ እግዚአብሔርን መውደዳችንን ቅድም አልኳችሁ ከላይ ያሉትን 3ቱን በመጠበቅ ይታወቅ። እግዚአብሔር የፈጠራቸውን ደግሞ ሰው ልጆችን መውደዳችን የሚታወቀው ከእናትና አባት አክብር ከሚለው ትእዛዝ ጀምሮ እስከ መጨረሻው ያሉትን ትእዛዛቶች መጨረስ እንችል። ስለዚህ ክርስቶስ ተመልከቱት፣ ባለጸጋውን የዘላለም ሕይወት እንድትወርስ ትእዛዛቱን ጠብቅ ካለው በኋላ የትኞቹም ብሎ ሲጠይቀው ሰውን ከሰው ጋር የሚያገናኘውን ትእዛዛት ነው የነገረው። ማንን ከማን ጋር?
ምን እያለው እንደሆነ ታውቃላችሁ? እግዚአብሔርን መውደድህ የታወቀ ነው አሉ። በሌላ አገላለጽ እግዚአብሔርን መውደዱ የዚህ ሰውዬ የታወቀ ነው። ለምን መሰላችሁ? የሰውየው ጥያቄ ራሱ የምን ህይወትን ለመውረስ ነው እየጠየቀው ያለው። ስለዚህ እግዚአብሔርን እንደሚወደው ይታወቃል በጥያቄው ራሱ። እግዚአብሔርን ባይወደው አብሮት መኖር አይፈልግም። እግዚአብሔርን ባይወደው ከሱ ጋር ለመኖር ምን ላድርግ ብሎ አይጠይቅም። የሰውየው ድክመቱ የሰውየው ጥንካሬውም የሚለካው እግዚአብሔርን በሚወድበት ልኩ ብቻ ሳይሆን በእግዚአብሔር አርአያና አምሳል የተፈጠሩትንም ሰዎች በሚወድበትና ለነሱም ጭምር ባለው ፍቅር ነው። ክርስቲያናዊ ስነ ምግባር በነገራችን ላይ ማለት ይሄ ነው። እግዚአብሔርን መውደዳችንን የሚታወቅበትን ሰውን እንዴት አድርገን መውደድ እንደምንችል ማወቅ የምንችልበት የትምህርት ዘርፍ ነው ቤተክርስቲያን ውስጥ። አምላካችን ስለዚህ እነዚህ ነገር ዘረዘረለት። ከዛ በኋላ ልጁ ሰውየውም ቀጠለና ባለጸጋው ምን አለ? እነዚህን ከሕፃንነቴ ጀምሮ ጠብቄያቸዋለሁ አለ። ሳናደንቀው አናልፍም። እውነት ለመናገር ለምን መሰላችሁ? ብዙዎች ባለጸጋ ሆነው ብዙዎች ምንም ሳይጎድልባቸው ከእግዚአብሔር ላይ ግን በጣም ብዙ የሚያጎሉ ሰዎች እናውቃለን። እግዚአብሔር ሳያጎልባቸው እነሱ ግን ያጎደሉበት ማለት ነው። ልክ እንደኛ እግዚአብሔር ምንም ሳያሳጣቸው እሱን ግን ያሳጡት ሰዎች እንዳሉ እናውቃለን። ባለጸግነቱ ደግሞ የዚህ ሰውዬ የሚገርመው ለምን መሰላችሁ? እንደ አንድ ባለጸጋ እግዚአብሔርን የጠየቀው ሀብቱን ንብረቱን ያለውን ነገር እንዳያጣም እንዲጨምርለትም ምን ላድርግ ብሎ አይደለም የጠየቀው። እንደ ባለጸጋነቱ ያሳሰበው ምድራዊ ነገር ሳይሆን ሰማያዊ ነገር ነው። ስለዚህ እናደንቀዋለን። ከዛ በላይ ደግሞ እንድናደንቀው የሚያስችለን ነገር ምን መሰላችሁ? ያለው ሀብትና እጁ ላይ ያለው ነገር እግዚአብሔርን ካለመታዘዝ ወደ ኋላ አላደረገም። ባለጸጋ ነው። ብዙ ያፈረሳቸውን ህጎች፣ ብዙ ሊሳሳታቸው የሚችላቸውን ነገሮች መሸፈን የሚችልበት ነገር አለው የለው? አለው። እውነት እንነጋገር ከተባለ እኮ እኛም በባለጸግነታችን የምናፈርሳቸውን ህጎች በሙሉ ባለጸግነታችን የሚሸፍንልን የሚመስልን ሰዎች አለ። ስታመነዝር ለቤተ ክርስቲያን የምትሰጠው ገንዘብ አመንዝራነትህን የሚያሳጣህ እኮ አይደል? ሰርቀህ ዘሙተህ ክፉ የሆነውን ነገር በሙሉ አድርገህ ለእግዚአብሔር የምታወጣውና ለእግዚአብሔር ቤት የምታደርገው ነገር በሙሉ በጣም በቃ የሚያካክሰውና የሚያንጣጣው የሚመስለን ሰዎች ካለን በጣም ተሳስተናል። እግዚአብሔር እኛ አጥፍተን የምንገባውን ንስሐ ልንሰጠው የምንችለውን ገንዘብና እየሰጠነው ያለውን የባለጸግነት ስጦታዎቻችንን እየተመለከተ በቃ ችግር የለም ንስሐ ባትገባ እያለ ይቅር የሚል አምላክ አይደለም። እየሰማችሁ ነው? በጣም ይሄን ጠንቅቀን ማወቅ አለብን ክርስቲያኖች። ለኃጢአታችን ንስሐ ነው እንጂ መግባት ያለብን ኃጢአታችንን ሊያስረሳን የሚችልና ኃጢአታችንን ብዙም ያን ያክል እንዳንጨነቅበት ሊያደርገን የሚችል ቢያንስ እንኳን ይሄን አድርጌያለሁ ብለን የምንጽናናበት ምክንያት መፈለግ የለበትም ክርስቲያን። አብዛኞቻችን ግን እንደዚህ አይነት ጠባይ ነው ያለብን፣ አብዛኞቻችን እንምላችሁ። ስለዚህ ይሄ ባለጸጋ ብዙ ነገሮችን ትቶ እና ረስቶ ከሕፃንነቴ ጀምሮ ይሄንን ሁሉ ፈጽሜያለሁ አለ። እንደው እውነቴን ነው የምላችሁ እናንተንና እኔን ይሄንኑ ጥያቄ ራሳችንን መልሰን ብንጠይቀው ከሕፃንነታችን ጀምሮ እኛ ያፈረስነው ሕግ ትዝ ይለን ይሆናል እንጂ የፈጸምነው ሕግ ትዝ አይለን። እውነቴን ነው የምላችሁ ከአስርቱ ትእዛዛት በልበ ሙሉነት ያላፈረሳችሁት ወይም ያላፈረስነው ምን ሕግ አለ? ምን ሕግ አለ? አሁን ብዙ ሰው ቢያንስ እንኳን ብሎ የሚጠቅሰው ምን መሰላችሁ? ከእግዚአብሔር ውጪ ሌላ አምላክ ምን አድርጌ አላቅም። ግን እውነት እንነጋገር ከተባለ ጣዖት አምልከህ ወይ ደግሞ እንጨት ጠርበህ ድንጋይ አቁመህ አትስገድ አትስገጂ አንስገድ እንጂ ከጣዖት ያልተናነሰ የምንበረከክላቸው ነገሮች እንዳሉን ግን እናውቃለን። ልባችን ተከፍሎ ለእግዚአብሔርም እንደሚንበረከክለት ሁሉ ለዛም ነገር የሚንበረከክለት አለ። አረ ሩቅ አትሂዱ። ቅዱስ ጳውሎስ በመልእክቱ እኮ ሆዳቸው አምላካቸው ናቸው ብሎ የሚጠቅሳቸው ሰዎች አሉ። ሆዱ አምላክ ያልሆነበት ሰው አለ እንዴ? የምትሰሩት እሺ ለምንድን ለሆድህ ነው። በቃ ምን እንትናስበ ለሆዴን የምሰራው ለጽድቅ ብሎ የሚሰራ ሰው አለ? ለመልካም ነገር ብሎ የሚያደርገው ሰው አለ? ለሆድህ ለመስራት እኮ የሚያስኮንን ነገር ኖሮት አይደለም። ሰው ነህና ምግብ ሊያስፈልግህ ይችላል። ነገር ግን ለሆድህና ለሆድህ ብለህ ብቻ የምትሰራ ሰው ግን ከሆንክ አንተ እግዚአብሔርን በምታመልክበት ልክ ሆድህም ምን ሆኖብሃል ማለት ነው? ጣዖት ሆኖብሃል ማለት ነው። እሱ ብቻ አይደለም የሰንበትን ቀን ትቀድሳት ዘንድ አስባለሁ። ይሄንንስ ማን ያለፈረሳል? ማለት የሰንበት ቀን መቀደስ ያለበት ቅድስት የሆነችው ቤተክርስቲያን ውስጥ ቅዳሴ በመሳተፍ ነው አንደኛውና የመጀመሪያው ነገር። ከዛ በኋላ ግን ለ6 ቀናት በስጋ ስንደክም የነበረውን እኛን ራሳችንን ሰውነታችንን የሰንበት በምትባለው ቀን ግን ለነፍሳችን ስራ የምንደክምባት ናት።
የታረዘ የምናለብስበት፣ የታሰረ የምንጠይቅበት፣ እንግዳ የሆነ የምንቀበልበት፣ መልካም የሆኑ ነገሮችን በሙሉ የምናደርግበት ነው። እኛ ጋር እኮ ስትመጡ ሰንበት ከቤተ ክርስቲያን ከቅዳሴ በኋላ እናቴ በራችንን ቆልፈን ሰውን ማየት የማንፈልግበት ጊዜ ነው። በቃ አንፈልግም። በቃ ሰንበት የኔ ቀን ነው። እንደው ያስቀደሰ ሰው አለ ብዬ የምነግራችሁ ራሱ ከኛ መካከል የበረቱ ሊኖሩ ይችላሉ ብዬ ነው እንጂ ሰንበትን ጭራሽ ከቤቱ መውጣት የማይፈልግም ክርስቲያን አለ። በቃ በየትም ተአምር በስንት ቀናት ማለፍ በኋላ የተገኘች አንድ ቀን ናት ብሎ ያቺን ቀን ሰውም እንዳይመጣበት እሱም ወደ ሰው የማይሄድበት አለ። ኃጢአትም እየሰራም ያርፍባት አለ። ስለዚህ ሰንበትንም ቀን ቀድሰን አናውቅም ወይም እናፈርሳለን ማለት ነው። የእግዚአብሔርን ስም በከንቱ አትጥራ አለ። ማን ያላፈረሳል? ይሄንን እንደው ፍርድ አይደለም። ይሄ ግን ለክፉም ለደጉም የማንን ስም ነው እየጠራን የምንማማል? አልፎ ተርፎ እኮ እኛ እግዚአብሔርን አላምን ሲሉን ራሱ ማርያምን እንጨምራለን፣ ገብርኤልን፣ ኡራኤልን ምናምኑን እያለን እንጨማምረዋለን። በቃ በከንቱ እንጠራዋለን። የተቀደሰ ቦታ የሚጠራውን የእግዚአብሔርን ስም በደንብ አድርገን እናበላሸዋለን። ይሄንን ራሱ ስናበላሸው እውነቴን ነው የምላችሁ ምክንያት ራሱ እየሰጠን የምናበላሸው። አሁን አንዳንድ ሰው የእግዚአብሔርን ስም በከንቱ አትጥራ የሚለውን ሕግና ትእዛዝ እውነት ነገሩን ለመናገር ለማሳመኛ አድርጎ ሊጠራው ይችላል። ለምሳሌ ቤተክርስቲያን የምትፈቅዳቸው በእግዚአብሔር ስም በከንቱ መጥራቱን ሳይሆን ቅዱሳት ምስጢራትን ከምንፈጽምባቸው ስፍራዎች ባለፈ ቃለ እግዚአብሔር ስንማር የእግዚአብሔርን ስም እንድንጠራ፣ በፍርድ ወንበሮች ለመቀመጥ ብንገደድ ወይንም ደግሞ ፍርድ ቤት ብንገኝ ደግሞ ቃለ መሐላ ፈጽመን በምናምነው በአምላካችን ስም እውነቱን መናገር እንዳለብን እንድንገደድ ወይም ደግሞ ስንጠየቅም እንድናደርግ ቤተክርስቲያን ትፈቅድልናለች። እየሰማችሁ ነው? አሁን ከነዚህ ነገሮች ውጪ ግን እንዳልኳችሁ አንዳንዶቻችን የእግዚአብሔርን ስም ዝም ብለን በነገሩም ባለ ነገሩም የምንጠራው ሰው የማያምነን ስለሚመስለን ነው። እውነት አስብ። አሁን የሆነን ሰው እውነቱን ነግረው አይ አላምንህም ሲልህ ምንድነው የምትለው? ያው ማልልኝ ነው የምትለው ወይ እስኪ ብሎ የሚጠይቅህ የማንን ስም እንድጠራ ነው። ግን ራሱ ቅዱስ መጽሐፍ እኮ እውነት መናገርህን እውነት መሆኑ ይታወቅ ዘንድ ምን በል ነው የሚል? በቃ እውነት በል ነው። አላምን እስካለ እውነት በል ነው የሚል። ሁለቴ እውነት እንድገምለት ነው። ከዛ እስካላምንህ በኋላ ከዛ የምትጠራው 44 ታቦት የለም። በቃ አለማመኑ የራሱ ጉዳይ ነው። ግን እኛ አያችሁት አለማተማመናችንንና እውነት አለመናገራችንን ለእውነት ደግሞ ማሳመኛ የሆነን ዘንድ የምንጠራውን ስም የእግዚአብሔር ስም መጠራት በሌለበት ቦታ እንኳን ቢሆን ምንም አይመስለን። ለምደነዋል ልላችሁ ፈልጌ ነው። ስለዚህ ይሄንንም አፍርሰናል ማለት ነው። እናትና አባትን አክብር አለ። እየሰማችሁ ነው? ግን ማንን አክብር? የገዛ ወላጅና እናትና አባትን አክብር እኮ እያለ ብቻ አይደለም እግዚአብሔር። እንደ እናት እንደ አባት ሆኖ ያሳደጉ አሉ። መምህራነ ቤተ ክርስቲያን የመጀመሪያዎቹ ናቸው። እድሜያቸው ምናቸው አይደለም። ቆሞ እግዚአብሔር አምላክ ያስተምር ዘንድ የሾመውን መምህሩን ያስተማረህን ቃለ እግዚአብሔር የመከረህን ሰው የማክበር ሁላችንም ግዴታ አለብን። እንደ እናትም እንደ አባትም ስለሆነ እንዲያውም በሀገራችን ራሱ ብሂል ሲነገር ራሱ አንድ ቃል የነገረህ ምንህ ነው የሚባለው። አታውቁትም? አንድ ቃል የነገረህ መምህር ነው፣ ሁለት ቃል የነገረህ ግን ጌታ ነው ሲባል ሰምታችሁ አታውቁ? አታውቁ? ይኸው ሰማችሁ። ስለዚህ የሚያስተምር ሰው ራሱ ክብር አለው ማለት ነው። አባት እናት ብለን የምንጠራውን ልነገራችሁ ስለፈለኩኝ ነው። የክርስትና አባት የክርስትና እናትህን ቀለም ትምህርት ያስተማሩህን ለመነኮሳት ሲሆን የምንኩስና ሕይወትን እጃቸውን ይዘው ያስተማሯቸውን ያመነኮሷቸውን የቆብ አባቶቻቸውን እነዚህ በሙሉ እናት አባት እየተባሉ ነው የሚጠሩት። እነዚህ በሙሉ ማን ያከበራል? አያችሁት? አፍርሰነዋል ልላችሁ ፈልጌ ነው። አትግደል አለ። ጠመንጃ አውጥተን ስለት ይዘን ሰው አንግደል እንጂ በመላሳችን ማን ያልገደል ነው አለ። በመላሳችን ለመግደልስ ምክንያት ያልሆን ነው የማን ሕይወት አለ? እውነት ለመናገር መላሳችን በጣም ክፉ እንደሆነ እናውቀዋለን። በመላሳችን ደግሞ በጣም ብዙ የገደልናቸው ሰዎች አሉ። ስለዚህ አልገደልንም ማለትም አንችል። ከሰው ጋር አልጋ ላይ አንገኝ ወይ ዝሙት እየሰራን አንገኝ እንጂ ህሊናችን የማን ያልወሰለተና ክፉ ነገር ያላሰባል? ባሌ ቢሆን ሚስቴ ቢሆን ብሎ የገዛ ባለ ትዳር ሆኖ እንኳን ሌላ ያልተመኘ ማን አለ? ማን ያልሰረቃል? እውነት ለመናገር ቅዱስ ዮሐንስ አፈወርቅ እንዲያውም በጣም ይገርማቸዋል። ምን ይላል? መስረቅ እኮ ማለት ትልቅ ዝርፊያ ብቻ አይደለም፣ ስኳርም የሰረቀ ስርቆት ነው ይላል። ለምን መሰላችሁ? የስርቆት ትንሽ ትልቅ የለውም። ስኳርም ሰርቀህ ሌባ ከተባልክ፣ ትልቅ ንብረትም ዘርፈ ሌባ ከተባልክ እንደ ሌብነትህ የት ነው ልትገባ የምትችለው? እግዚአብሔር ከፈረደብህ
እንጂ እግዚአብሔር አይ አንተ ስኳር ስለሆነ ችግር የለውም እንደው መሃል ላይ ትንሽ ገባ ወጣ በል የሚል ይመስላል። ስርቆት ምንድነው? ባጭር ቋንቋ ስርቆት ነው። እና ትንሽም ትልቅም ስርቆት የለም እያልኳችሁ ከረር አይደል? ምክንያቱም ስኳር ያልሰረቀ የለም ውስጥ። ካፌ ውስጥ ስትገቡ ራሱ ገና ተቀመጠ ተብላል እየቃምን ነው ዝም ብለን ቁጭ ምን ያለ ፈቃድ ራሱ እየሰማችሁ ነው አይደለ? ስለዚህ ያልሰረቀን የለም ማለት ነው። ስርቆትን እንድታሳነሱትም እንድታታልቁትም ስለማያስፈልግ ነው። ስርቆት ነው። ሐሳብ ያልሰረቀ የለም፣ ንግግር ያልሰረቀ የለም፣ ተግባር ያልሰረቀ የለም። ግን ስርቆቱን እኛ ምንም ነገር አልመሰለን። በሐሰት አትመስክሩ ተባለ። ተውት በሐሰት መመስከር። መቼኛ እውነቱንስ እውነት ነው ብለን እንናገራለን። በሐሰት መመስከሩ የተካንበት ነው ማለት መሐላ ፈጽመን ሰንጥቆ ይዋጣኝ መሬቱ ምናምን የምንለበት ነው። እውነቱን እውነት እንኳን አንልም እኛ ታውቃላችሁ። ማለት በሐሰት መመስከር ክፋቱን እየተረዳችሁኝ ነው። ግን እውነት ማለት እንዴት ይከብዳል? ለምሳሌ በቃ መደረግ ያለበት ነገር ማድረግ እንኳን ቢያቅተህ አንተ መሆን ያለበትን ነገር መሆን እንኳን ቢያቅተህ መሆን አለበት ብሎ ለመናገር ለምን ድፍረቱን ታጣለህ? 1000 ዓመት ክርስቲያኖች ኃጢአተኛ ብንሆን አንድን ኃጢአት የሆነን ነገር እኛም ብናደርገው እኛ ስላደረግነው የኃጢአት ጽድቅ እንደማይሆን ታውቃላችሁ። እየሰማችሁ ነው? ኃጢአትነቱ እኛ ስናደርገው ጽድቅ ወደ መሆን ደረጃ አይለወጥም በፍጹም። እኛ ግን አስተውላችሁ ተመልከቱ ህይወታችን። እኛ የምናደርገውን ኃጢአት ነው ብሎ ለመናገር እናፍራለን። ኃጢአት የሆነን ነገርም አረ ይሄ ነውር ነው ብሎ ለመናገር እንሳቀቃለን። ፍርድ ይመስለናል። እየሰማችሁ ነው? ፍርድና እውነትን መናገር በነገራችን ላይ በጣም ይለያያል። በደንብ አድርጋችሁ ስሙ። መደረግ የሌለበትን ነገር መደረግ የለበትም፣ መሆን የሌለበትን ነገር ይሄ መሆን የለበትም ብሎ እውነቱን መናገር መፍረድ አይደለም። እውነቱን መናገር ፍርድ ሆኖም ጭምር ሊቆጠርም አይችልም። ፍርድና እውነት በጣም አድርገው ሁለቱም ራሳቸውን ችለው የምንማራቸው የተለያዩ ጉዳዮች ስለሆኑ ማለት ነው። ስለዚህ በሐሰት አለመመስከርን ተውት። እውነትን ያልመሰከረ በጣም ብዙ ሰው አለ። የባልንጀራህን ቤት አትመኝ አለ ወይ? ቤት እኛ ገብተን ድስቱን አንዴ የምንመኘው ምን አለፋ ቤቱን ቁመናውን ውስጡ ገብተን ድስቱንም ማማሰያውንም ሁሉን ነገር ቤት ሲባል በቁመናው መኖሪያውን ብቻ ለማለት አይደለም፣ ያለውን ነገር በሙሉ ለማለት ነው። ምን አሳጥቶ እግዚአብሔር። በነገራችን ላይ ፈጣሪያችን የሌላውን ነገር ስንመኝም ሆነ እንዳትረሱት የምፈልገው ነገር ምን መሰላችሁ? የሌላ ነገር ህሊናችን የሚመኘው አንደኛ እኛ የጎደለብን ሲመስለን፣ እየሰማችሁ ነው? አንደኛ የሌላ ሰው ነገር ምንም ነገር የምንመኘው እኛ የጎደለብን ሲመስለን። ሁለተኛ የሌላ ሰው ምንም አይነት ነገር የምንመኘው ደግሞ ለምን መሰላችሁ? ያ ሰው በተሰጠው ነገር ምንም አይነት ነገር ሳይጠቀምበት ወይ የተሻለ ነገር ሳያደርግበት ስንመለከት ምን አለ ፈጣሪ ይሄን ነገር ለኔ አድርጎት ሆኖ እኔ የተሻለ ሰርቼ እኔ የተሻለ አድርጌ አሳይ ነበር ብላችሁ ተመኝታችሁ አታውቁ? ልብ ብላችሁ ስሙ። ታኅሳስ 7 ላይ ስንክሳራችን ላይ ተጽፎ የሚገኝ ታሪክ አለ። የአባ ዳንኤል ታሪክ ነው። በረከታቸው ለሁላችን ትድረሰን። አባ ዳንኤል ከዕለታት አንድ ቀን በከተማው መካከል እየተመላለሱ በሚያዩበት ጊዜ ላይ አንድ ድንጋይ በመጥረብ ይተዳደር የነበረ ሰው ነበር እና ድንጋይ እየጠረበ ከሚያገኘው ገቢው ከዛችም አንሶ ማለት ነው ከምትገኘው ገቢ እየመጸወተ ለራሱ ለዕለት ልብሱ ለዕለት ቁርሱ የሚያስፈልገውን ብቻ ያስቀምጥ ነበር እና በጣም መልካም የሆነ ህይወት ነበረው እያልኳችሁ። ነገር ግን አባ ዳንኤል የዚህን ሰውዬ ድሃ ሆኖ መልካምነቱን ተመለከተ። በአንጻሩ ደግሞ እዛው ከተማ ውስጥ ይኖር የነበረ ደግሞ አንድ ባለጸጋ ነበር። ክርስቲያን ሆኖ በባለጸግነቱ ግን ለጋስ መሆን አልቻለም፣ መስጠት አልቻለም ነበር እና አባ ዳንኤል እግዚአብሔር አምላክን ለመኑት። ጌታ ሆይ ይህንን ድንጋይ ጠራቢ ሰው ምን አለ ባለጸጋ ብታረገው፣ ማለት በትንሹ ድንጋይ እየጠረበ ከድህነቱ ከሚያገኛት ገንዘብ መስጠት ከቻለ አብዝተህ አንተ ደግሞ ሀብትንና ንብረትን እኮ ብትሰጠው ምን ማድረግ ይችላል? መስጠት ይችላል ብለው ለመኑ። እግዚአብሔር አምላክ ይህንን ሰውዬ እንዲህ ብሎ የለመነለትን ስለሚያውቀው ለአባ ዳንኤል ይህ ሊሆንለት አይችልም፣ ግን ዋስ ትሆነዋለህ ወይ? እኔ ይህንን ያላደረኩበት የራሴ ምክንያት ስላለኝ ነው አለ። እኔ ዋስ ሆናለሁ፣ አንተ ብቻ ሀብታም አድርገዋል። ያ ድንጋይ አንጥረኛ ድንጋይ ጠራቢ መጨረሻ ላይ ድንጋይ እየጠረበ ወደ ውስጥም እየቆፈረ ሲወርድ ድስት ሙሉ ወርቅ አገኘ። ይሄ ድስት ሙሉ ወርቅ ስልህ ደግሞ ይሄ ዝም ብሎ ቤታችን ያለ ድስት እንዳይመስልህ፣ በቃ እንደ ጎላ ድስት አድርጋ አስበው። በጣም ትልቅ ወርቅ ነው ያገኘ። ወርቅ ከዛ በኋላ አገኘ፣ በጣም ባለጸጋ ሆነ። ግን ባለጸጋ ሲሆን የሚገርማችሁ
ትላንትና በድህነቱ ድንጋይ እየጠረበ እያገኝ ይሰጥ የነበረው ሰውዬ ልክ ባለጸጋ ሲሆን ግን ንፉግ መሆን ጀመረ። ንፉግ መሆንም ብቻ አይደለም በጣም ጨካኝ መሆን ጀመረ። እና እግዚአብሔር አምላክ ይህንን ነገር እንዴት እንደሆነ ሲመለከትና ሲያይ ወደ አባ ዳንኤል መጣና ለምን ድሃ እንዳደረኩት አየሃል? አንተ ድሃ ሆኖ ባለጸጋ ቢሆን ይሰጣል አልክ። እኔ ግን ባለጸጋ ሆኖ እንኳን እንደዚህ እንደ ድሃ ሆኖ ሊሰጥ እንደነበረው ሊሰጥ የማይችል ሰው እንደሆነ ጠንቅቄ ስለማውቀው ባለበት ቢቀመጥ ይሻላል ብዬ ነዋል። አባ ዳንኤል ለረጅም ዓመታት አለቀሱበት፣ ለረጅም ዓመታት ንስሐ ገቡበት። በእግዚአብሔር ስራ መግባት እንደማይገባቸውም ጭምር አመኑበት። እግዚአብሔርንም መልሰው ለመኑለት፣ ድሃ አድርገው ብለው ማለት ነው። ድሃ አድርገው በቃ መልሰው ወደ ቀደመበት ስፍራው። ምክንያቱም በስጋው ባለጸጋ ሆኖ በነፍሱ ሲኦልን የሚማገድ ከሆነ ምን ጥቅም ያገኛል ብሎ መጨረሻ ላይ ያ ሁሉ ሀብትና ንብረቱም ጠፋ። ያም ሰው ወደሚያውቀው ድንጋይ ጠራቢነቱ ተመለሰ፣ ወደ ጽድቁ መጣ ማለት ነው። እየሰማችሁ ነው?